ዩቲዩብ መስራት በጣም ነው ፈራው። ቲክቶክ ግን ችግር የለብኝም። እንደዚህ አይነት ፕራንክም ሰራለሁ። ማንም ከእንዳርከን እንደዚህ አይነት ሞቲቬት አደረጋለሁ። ግን ዩቲዩብ ላይ ከዜሮ ጀምሩ። በቃ ካሁን ጀምሩ። እኔ አሁን ብታዩኝ ሰብስክራይብ ይረዳኛል ለመስራት እንሞክር። አንፍራ። በነገራችን ላይ ፍርሃት ነው እየገደለን ያለ ነው እኛ ህይወታችን። ለምንድን ነው ግን ዩቲዩብ መጀመር ፈልገን ያልጀመርነው? ወይም ደግሞ የሆነ ነገር ለማድረግ ፈልገን ለምንድን ነው የማንደፍረው? ይኖ ገብቷችኋል አይደለ? የሆነ የሚይዛችሁ ነገር የለም፣ የሆነ የሚያስፈራራችሁ ነገር የለም። ማድረግ እኮ ትችላላችሁ፣ አቅሙ አላችሁ። አሁን አንተ ዩቲዩብ ብትጀምር ብትሰራ እኮ እንደሚያልፍልህ፣ እንደምትለወጥ፣ ለውጥ እንደምታመጣ፣ ስኬታማ እንደምትሆን ታውቃለህ። ግን ለምንድን ነው የያዘ? አይታችኋል ችግራችንን። በነገራችን ላይ አበሾች ወይም ኢትዮጵያውያኖች የሚሉት አንድ አባባል አለ። በሽታዋን ያልተናገረ መድኃኒት ምን አይለትም፣ አይገኝለትም። እባካችሁ አንድ ነገር ልንገራችሁ፣ እባካችሁ እንፈልግ። እኔ እስከዛሬ ብዙ ፖድካስት ሰምቻለሁ፣ ብዙ ቱቶሪያል አይቻለሁ። የተምኔል ብትሉ፣ የኤዲቲንግ ብትሉ፣ ያቀራረጽ ብትሉ በጣም ብዙ ቢያንስ 2 ዓመት 3 ዓመት ሆኛል ቪዲዮ ማየት ከጀመርኩ፣ ግን እስካሁን ልሰራ አልቻልኩም። ምክንያቱም ሽባ አድርጎኛል። ምን ይባላል መሰላችሁ? አናላይዝ ፓራላይዝ ይባላል። ብዙ ጊዜ በጣም ነገሮችን እያጠናን በሄድን ቁጥር ሽባ እየሆንን ነው የምንሄደው። ሽባ ገብቷችኋል አይደለ? በጣም በቃ ለዛ ነገር እያወቅን ስንሄድ ስንበረብር ምን ስንል ልናረግ ሳይሆን ቤተሰብ ምንድነው መሰላችሁ እስረኛ እንድንሆን ነው የሚያደርገን። ጫፍድዶ ነው የሚይዘን አስፈራርቶ ማለት ነው። እና እኔ በነገራችን ላይ ዛሬ ጀምሬያለሁ። ዛሬ የካቲት 24 ጀምሬያለሁ እና ታዩታላችሁ። በአንድ ወር ውስጥ ይሄን ለውጥ ታዩታላችሁ። ዩቲዩብ ጀምሬያለሁ። በአንድ ወር ውስጥ ስኬታማ ሆኜ እንዴት እንደማቀናጀው ከእግዚአብሔር ጋርና ከእናንተ ጋር ታዩኛላችሁ። እና እባካችሁ አንፍራ። ምክንያቱም ሰብኮንሺየስሊ ሁለት ነገር ነው እኛን አይምሮአችን የሚያጠቃል። አንደኛ የሆነ እንፈራለን፣ ውስጣዊ ፍርሃት አለ። ሰው ምን ይለኛል፣ ጀምሬው ደግሞ ባይሳካልኝ፣ እንደዚህ ሆኖ ደግሞ ሰው ጀጅ አስተያየት ይሰጠኛል፣ ሰው እንደዚህ ጀጅ ያደርገኛል፣ ሰው እንደዚህ ይነቁረኛል፣ ጓደኞቼ ይስቁብኛል፣ ጎረቤቶቼ እንዲናገሩብኛል፣ ጀማው እንደዚህ ይለኛል፣ ቡና መጠጫ ያደርገኛል፣ ጫት መቃሚያ ያደርገኛል ጀማው ብለን እንፈራለን። ገብቶሻል? አንደኛው ይሄ ነው። ሁለተኛው ደግሞ ምን መሰላችሁ? ሁለተኛው ደግሞ በጣም የሚገርማችሁ ማለት ነው። ሁለተኛው ደግሞ ምን መሰላችሁ? ኢጎ የሚባል ነገር አለ። ኢጎ ምክንያቱም ይሄ ትዕቢት ማለት ነው። ትዕቢት እኔ እንደዚህ ቁጭ ብዬ ልሰራ ነው፣ እኔ እንደዚህ ሰርቼ ራሴን አዋርጄ ልሰራ ነው ምናምን ብለን ትዕቢት ይዘናል። ገብቶሻል አይደል? ሁለት ነገር ነው ያለው። ሁለት ነገር ማለት ነው። አንደኛው ሰው ምን ይለኛል፣ ሁለተኛው ደግሞ ምን ኢጎ ላይ ግን አንድ ነገር አለ። ኢጎይስትም ሆነን አንድ ነገር ደግሞ እውቀቱ የለኝም፣ እኔ እኮ መቅረጫ ካሜራ የለኝም፣ አይ እኔ እኮ ቮይስ ማድረጊያ ካሜራ የለኝም፣ እኔ እኮ ስቱዲዮ የለኝም። እኔን አይተሽላል አይደል? ይሄን በሳጠራ ነው በነገራችን ላይ የሆነ መናፈሻ ውስጥ ነው የምቀርጸው። ሳጠራ ነው። ሳጠራው እንትን ውስጥ ነው ያለሁት። እና ምንም ነገር ከምንም እንጀምር። ይሄው ዛሬ ልጀምር ዛሬ። እና እባካችሁ ከዜሮ እንጀምር እላችኋለሁ። የማታቁኝ እንዳልከር ፕራንክ እባላለሁ። በእንደዚህ አይነት ፕራንክ ታቁኛላችሁ። አሁን ሳወቃችሁኝ እንደዚህ አይነት ፕራንክ በመስራት ታቁኛላችሁ። እና ከዜሮ እንጀምር ስላችሁ ዝም ብለን አይደለም መጀመር ያለብን። መጀመሪያ አዌርነስ፣ ትንሽ ግንዛቤ ሊኖረን ይገባል። ለምሳሌ ዩቲዩብ መጀመር ከፈለክ አዌርነሱ ሊኖር ይገባል። እኔ አሁን እዚህ ጋር ድሮፕ ነው ያደረኩት። ድሮፕ ማለት እቺ መቅረጫ ካሜራዋ ማለት ነው። እሷንም እንደምንም ብዬ ያመጣሁኝ መቅረጫ ካሜራ። ይሄኛው ደግሞ አሁን ስልክ ነው። አይታችኋል አይደል? ከዜሮ እንጀምር። አሁን ዛሬ እንደምታዩኝ እዚህ ሳጠራ ውስጥ ሆኜ ወይም እዚህ ቮይስ እንኳን መቅረጽበት ቮይስ ካሜራ ቮይስ ቅጂ እንኳን የለኝም የምቀርጽበት። ግን ከዚህ ጀምሬያለሁ። እስቲ እንጀምር። እዩ ለማየት ያብቃችሁ። እኔ ዛሬ እንዳልክ ጀምሬያለሁ። እናንተም ደግሞ በመሃል ደግሞ ሰብስክራይብ እያደረጋችሁ ይኸው እስቲ አድርገው አንዴ ሰብስክራይቡን። አመሰግናለሁ አባቴ። እስቲ አንቺ ቀርተሻል፣ አንቺ ማድረጊው። አመሰግናለሁ እናቴ። እና ከዜሮ እንጀምር። ለምንድን ነው የምንፈራው? ለምንድን ነው ሽባ ያደረገን ነገር? ምንም ነገር ለመጀመር ማለት ነው እንፈራለን። አሁን የተለያዩ ከኛ በላይ እናያቸውና ወይ አንድ ሁለት ቀን ሰርተን ለምንድን ነው የምንፈራው? ለምንድን ነው ማድረግ የሚከብደን? ለምንድን ነው አይምሮአችን ሰፋ አድርጎ ሊያስብ ያልቻለው? ለምንድን ነው ብለን ራሳችንን እንጠይቅ እባካችሁ። ምክንያቱም እኔ ላይ የሚጠየቅ ጥያቄ ነው። እኔ አሁን በቲክቶክ ከ150,000 በላይ ፎሎወርስ አለኝ። እንደምታዩት በዚህ ፕራንክና በዚህ አይነት ሞቲቬሽን እንደዚህ አይነት ቪዲዮ ሰራለሁ። እኔ አሁን በቲክቶክ ከ140,000 በላይ ፎሎወርስ አለኝ። ግን ዩቲዩብ መስራት በጣም ነው የምፈራው፣ በጣም። ምክንያቱም ዩቲዩብ ማለት በጣም ብዙ ሰዓት ብዙ ደቂቃ ነው። እንደገና ደግሞ ዩቲዩብ ሲባል ደግሞ ትዕግስት ይጠይቃል። ዩቲዩብ ሲባል በጣም እንድንፈራው ነው የተደረገው። በነገራችን ላይ በጣም ኢንካም ያለው ነገር እኮ ነው። ብዙ ሰዎች እየተለወጡ እኮ ነው። ለምንድን ነው ብዙ ሰዎች እየተለወጡ እያየን እኛ መግባት ወይ ምንፈራው? ለምንድን ነው ምንፈራው? ገብቶሻል አይደለ? ዩቲዩብ አርፒኤም እና ሲፒኤም ነው ያለው። ያ ማለት ከፋይ እንትን አለው፣ ከፋይ ግሩፕ አለው። ከፋይ ግሩፕ ገብቷቸዋል።
ከፋይ ግሩፕ ማለት ነው። ምክንያቱም ይሄ ዩቲዩብ የሚባለው ፓርትነር ማለት ነው በጣም ሰፊ ኦፖርቹኒቲ አለው። ለምንድን ነው መግባት የፈራ ነው? እኔ ሳሁን ለምንድን ነው የምፈራው? እኔ ሁሌ እፈራለሁ። ጌታን ነው የምላችሁ፣ በጣም ነው የምፈራው። ዩቲዩብ መስራት በጣም ነው የምፈራው። ቲክቶክ ግን ችግር የለብኝም። እንደዚህ አይነት ፕራንክም ሰራለሁ፣ ቲክቶክ ማንም እንደዚህ አይነት ሞቲቬት አደርጋለሁ። ግን ዩቲዩብ ላይ ለምንድን ነው መምጣት የፈራ ነው? ለምን? የሆነ ነገር የሚጠቅም ነገር ስላለ ነው። በነገራችን ላይ እየፈራን ያለው ማንኛውም ነገር የሚጠቅም አይነት ከሆነ ያስፈራናል። ያ ነገር ገብቷችኋል አይደለ? ለምሳሌ እናንተ አንድ ነገር ልንገራችሁ። ለምሳሌ እናንተ ዩቲዩብ ስትጀምሩ ኮምፈርት አይሰማችሁ። ምክንያቱም ለምን? አንድ ኖሌጅ ላይኖራችሁ ይችላል። ኖሌጅ ስላችሁ ዩቲዩብ ላይ ኮንተንት ነው። ኮንተንት ማለት ኒች፣ የምትመርጡት ኒች አለ። በነገራችን ላይ እኔ አሁን ዩቲዩብ ልጀምር የቻልኩት የአቤልን እኔም ዩቲዩብ ልሰራ የተነሳሳሁት የአቤል የወይኗ ልጅ የዩቲዩብ ሚስጥሮች የሚለው መጽሐፍ አንብቤ ነው እኔ ራሱ ልነሳሳ የቻልኩት። ምክንያቱም እዛ መጽሐፍ ላይ ማለት ነው ብዙ ነገሮች አሉ። ያን መጽሐፍን እባካችሁ እመክራችኋለሁ እንድታነቡት። ዩቲዩብ ለመጀመር በጣም ይጠቅማችኋል። ቅመምና በጣም ቁልፍ የሆነ ነገር ነው ዩቲዩብ። እንዴት ኒች እንደምትመርጡ፣ እንዴት ቤተሰብ እንደምትይዙ፣ እንዴት ኮንተንት እንደምትፈጥሩ፣ እንዴት ያን ኮንተንት ማስቀጠል እንዳለባችሁ እንዳለ መጽሐፉ ይዘረዝርላችኋል። ቀጣይ ደግሞ ያን መጽሐፍ እኔ ራሴ ሪቪው አደርግላችኋለሁ ያን መጽሐፍ ማለት ነው። ምክንያቱም ለምን መሰላችሁ? እያንዳንዱ ነገር ማለት ነው ዩቲዩብ ላይ እያንዳንዱ ነገር ግብይት ነው ስላችሁ፣ ለምሳሌ ከእናንተ አሁን ለምሳሌ ነጋዴ ሊኖሩ ይችላላችሁ፣ ወይም መስተንግዶ የምትሰሩ ሰዎች ልትኖሩ ይችላላችሁ። አሁን መስተንግዶ የሚሰራ ሰው ዛሬ በስትክክል ያስተናገደውን ሰውዬ ወይም ደግሞ እናንተ ልትስተናገዱ የምትሄዱበት ምግብ ቤት ያ ሰውዬ በስትክክል ካስተናገዳችሁ እናንተ ቀጣይ እዛ ቤት ለመሄድ ትነሳሳላችሁ። ምክንያቱም ለምን? አስተናግዷቸዋል። ዩሲ ያስተናግዳቸዋል። እኔ አሁን እዚህ ስመጡ ምንም ለእናንተ የማይጠቅም ነገር ዝም ብዬ ብናገር ቀጣይ እናንተ እኔ ጋር አትመጡ። ትመጣላችሁ አትመጡም? እስቲ ኮመንት ላይ ጻፉ። ወይ እንመጣለን ወይ አንመጣም በሉ። እሺ አመሰግናለሁ። ግን እንዳትረሱ ሰብስክራይብ እያደረግሽ እናቴ ቀጣይ እንድታይ እና እባካችሁ ሰብስክራይብ እያደረጋችሁ። በነገራችን ላይ 10 ሰብስክራይብ ነው ያለውና እስቲ 1000 ያስገቡልኝ እባካችሁ 1000 አፈርሶ እባካችሁ እና ምን ልላችሁ ፈልጌ ነው፣ ራሳችሁን ኢንስፓየር አድርጉ፣ አነሳሱ። በቃ ሰው አንጠብቅ። አሁን ብዙ ሞቲቬቶችን አይተናል፣ ብዙ ቱቶሪያሎችን አይተናል፣ ብዙ ኮርሶችን ወስደናል። አሁንም ኮርስ ለመውሰድ የምንዘጋጅ ሰዎች አለን። አሁንም ዩቲዩብ ለመስራት እኮ ሌላ ዩቲዩብ እንፈልጋለን። ለምን ነው የምንፈልገው? እንደዚህ በቃ እንጀምር፣ እንስራ። ምንድን ነው የያዘን ነገር? ለምሳሌ ምንድን ነው የያዘን ነገር? እኔ አሁን ኧረ በስመ አብ ይሄ ነው እንደ የያዘን ዩቲዩብ እናዘራ እና እያልኳችሁ ያለሁት ቤተሰብ ምንድነው? እንስራ፣ እባካችሁ እንስራ። እመኑኝ እንስራ። እኔን ታዩኛላችሁ። ኮንሲስተንሲ ሆኜ ለመስራት እሞክራለሁ። እናንተም ከጎን ያላችሁ እግዚአብሔርም ይረዳኛል። ለመስራት እንሞክር፣ አንፍራ። በነገራችን ላይ ፍርሃት ነው እየገደለን ያለ ነው። እኛን ህይወታችንን እንዳንኖር የሚያደርገው ፍርሃት ነው። ያንን ፍርሃት እንቃወም ውስጥ እኔ ዛሬ ተነስቻለሁ። እኔ ፍርሃቴ ላይ ስልጣን አለኝ እንጂ ፍርሃት እኔ ላይ ስልጣን የለውም። እኔ የምፈራው ፈጣሪን ብቻ ነው። እናንተስ የምትፈሩት ፈጣሪያችሁ ነው? ፍርሃትን ነው የምትፈሩት? ፈጣሪያችሁን ብቻ የምትፈሩ ከሆነ ፍርሃታችሁን የማትፈሩት ከሆነ የምትወዱትን ነገር ለመስራት ተነሱ። በቃ ምንም ነገር እኮ የለም። በቃ መስራት የምትፈልገው ነገር ተነስቶ ገንዘብ ለማግኘት ከሆነ ተራ ነገርም ስራ። የግድ ዩቲዩብ መስራት አለብህ ማለት አይደለም። ቲክቶክም ቢሆን ትሰራለህ፣ ወይም ደግሞ ሊስትሮ ቢሆንም ትሰራለህ፣ ወይ ደግሞ የተለያየ ነገር የቀን ስራም ቢሆን የጉልበት ስራም ቢሆን አንተ ገንዘብ ያምጣልህ እንጂ ቫሉን ይገንባልህ እንጂ ለምንድን ነው የሚያስጨንቀን? በነገራችን ላይ እያንዳንዳችን የሚያስጨንቀን ማለት ነው ኢንቫይሮንመንት ነው። ኢንቫይሮንመንት ስላችሁ ጂኦግራፊካል ሰምበዲ እከሌ እንደዚህ ያለችኝ፣ ብርቄ እንደዚህ ያለችኝ፣ አሰፋች እንደዚህ ያለችኝ፣ እንትና ረዴት እንደዚህ ያለችኝ፣ ሄለን እንደዚህ ያለችኝ ምናምን ይሄ ሰምባዲ ነገር ነው እኛን የሚያስጨንቀን። በነገራችን ላይ በዚህ እድሜያችን በወጣትነት እድሜያችን ቻንሶችን መጠቀም ካቃተን ነገ ከነገ ወዲያ ህይወት እየከበደች ነው የምትመጣው። እመኑኝ ህይወት እየከበደች ነው የምትመጣው። ገብቶሻል አይደል? አሁን ወጣቶች ነን። አሁን ጊዜ አለን። አሁን ሚዲያው ለኛ ተመችቷል። አሁን ላይ በጣም ቻንሶች አለን። እባካችሁ ያው ግልጽ አድርጌ ልንገራችሁ፣ ሚዲያው በጣም አሪፍ ነው። አሁን ዘመኑ የቴክኖሎጂ ነው ዘመኑ። እንደገና ደግሞ አሁን ላይ በጣም ማስታወቂያ የሚሰራው በሚዲያ ነው። እንደ ድሮ በዚህ በቲቪ ቀርቷል። ይሄ በማስታወቂያ በጣም ቀርቷል። አሁን ላይ ሚዲያውን ያዘ ሰው ይቆጣጠራል። እቺን ሚዲያውን ያዘ ሰው አሁን ፓወር አለው በነገራችን ላይ። እና ለምንድን ነው የምንፈራው? ለምንድን ነው የምንፈራው? እባካችሁ ይሄን እስኪ የምንፈራበትን ምክንያት እንጻፍ። እስኪ እባካችሁ ቤተሰብ የምንፈራበትን አንድ ምክንያት እንጻፍ። ምክንያቱም እኔ አሁን ለምሳሌ ይሄን ማድረግ በዚህ ምክንያት እፈራለሁ። እኔ ዩቲዩብ ለመክፈት ጎረቤቶቼ ዘመዶቼ እንዳያዩኝ እፈራለሁ። እኔ ቲክቶክ ለመስራት እንዲህ ተማሪዎች ጓደኞቼ እንዳያዩኝ እፈራለሁ ብለን እንጻፍ። ሌላ ማስተያየት ካለን እንጻፍ። እባካችሁ አንፍራ። ምንም ነገር ዓለም ላይ የሚያስፈራ ነገር የለም በነገራችን ላይ። አዎ እስክንገባ ያስፈራል። ምንም ነገር ያስፈራል። እኔ አሁን እየፈራሁ ነው። በተለይ አሁን ያንቺ አይን ያስፈራል። በተለይ ያንተም
ሰብስክራይብ እያደረጋችሁ እስቲ ቤተሰብ ቀጣይ ማርያምን ነው የምላችሁ። ቀጣይ ደስተኛ ሆኜ እንድመጣ እስቲ ሰብስክራይቡን ማለት ነው ከ100 አሻግሩት። ከ100 ቢቻል 1000 ያስገቡት። ባይ ግን ከ1000 እንኳን ካልገባ ከ100 ይለፍ። እስቲ ከ100 ይለፍ እባካችሁ። እና እያልኳችሁ ያለሁት ከዛሬ እንጀምር። ግድ የላችሁም ከዛሬ እንጀምር። እኔ አሁን እዚህ ሳጥራ ላይ ጀምራለሁ አይደል? ታዩኛላችሁ። ምክንያቱም አንፍራ። ነገሮችን እየፈራን በሄድን ቁጥር ፋሚሊ አንድ የአእምሮ እንትና ወቀሳ አለ። በነገራችን ላይ መስራት እኮ እንችላለን፣ አቅሙ እኮ አለን። ግን የሚያስፈራን አንድ ነገር ምንድነው? ፍርሃት ነው የያዘን። ገብቷችኋል አይደል? አሁን ሊሚትለስ የሚለው መጽሐፍ ላይ እንዲህ የሚል ቻፕተር አለ። እዚህ ዓለም ላይ መስራት እየቻለ ማሳካት እየቻለ ስኬቶችን ማሳካት እየቻለ የማያሳካ ሰው እሱ የምድሪቷን ጭንቀትና ሸክም ይሸከማል። ምክንያቱም አለማሳካቱ ካለመቻሉ ሳይሆን ማድረግ እየቻለ በመፍራቱ ነው ይላል። ገብቷችኋል አይደል? ግልጽ ሆኖላችኋል? ለምሳሌ እናንተ አሁን ኪሳችሁ ውስጥ 100 ብር አለ፣ እርቧችኋል። የ100 ብር ምግብ አለ። ያን ምግብ መብላት ችላችሁ ገንዘቡን ሳታዩ ስትቀር ገንዘቡ እንዳላችሁ አውቃችሁ ያን ምግብ መብላት ችላችሁ አይ በቃ ባለበላን ችግር የለውም ብላችሁ ብትሞቱ አስባችኋል ወይ? ብትሞቱ ወይ ደግሞ የጨጓራ በሽታ የተለያየ በሽታ ኖሮባችሁ ሆስፒታል ብትገቡ በዛ ብር ምክንያት እያላችሁ ባለማድረጋችሁ ምክንያት ይቆጫችኋል። ዩሲ ከምግብ ጋር ደግሞ አገናኙት። አይሁዳ ፈስ ያለበት ዝላይ አይችልም ማለት ተሩት አባቶቻችን። ከዛ አንጻር ነው እና እባካችሁ ከዛሬ እንጀምር። ቻሌንጅ ልስጣችሁ፣ ጀምሩ። ምንም ይሁን ጀምሩ። ዝም ብላችሁ ካሜራ ፊታችሁ አድርጉና ዝም ብላችሁ አውሩ። በቃ ምንም የተሰማችሁ ነገር ለምሳሌ ተማሪ ልትሆኚ ትችላለሽ። አንቺ ዝም ብለሽ ከፊት ለፊት አድርጊና ኤክስ ዋይ እንደዚህ አጣፍታችሁ ፈልጓት በይ። በዛ ደግሞ ፈልጋለሁ ላይ እንዳጠፊ እኛም ሳልፈልጋ ቀርቼ ነው ከትምህርት ቤት የወጣሁትና ከዛ አንጻር ነው። ገብታችኋል አይደለ? ዩሲ ተረዳችሁኝ አይደለ? ጀምሩ፣ ከዜሮ ጀምሩ። በቃ ካሁን ጀምሩ። እኔ አሁን ብታዩኝ ሰብስክራይቤ 0 ነው። 0 አሁን እየጨመረ ሊሄድ ይችላል፣ ግን ከዜሮ ነው ጀመርኩት። እንጀምር። በቃ አንፍራ እባካችሁ፣ አንፍራ። የዛሬ የመጀመሪያው ቻፕተር ምንድነው? ከምንም ከዜሮ እንጀምር። ከዜሮ ተነስተን መስራት እንጀምር ነው። አመሰግናለሁ። ቀጣይ በሪቪው መጣላችኋለሁ። የዩቲዩብ ሚስጥሮች በሚለው ሪቪው መጣላችኋለሁ። እንድመጣ የምትፈልጉ ሰዎች ካላችሁ ቀጣይ በኮሜንት እየገባችሁ አዎ ቀጣይ ኔክስት በሉልኝ። ሰብስክራይብ ደግሞ እያደረጋችሁ እወዳችኋለሁ።